ولقد يسرنا القرآن للذكر فهل من مدكر السلام عليكم ورحمة الله وبركاته. استيانتم سلام بيتشو. السلام عليكم ورحمة الله وبركاته. እንደገና በያቸው። السلام عليكم ورحمة الله وبركاته። አይ ማሻአላ። ውድና የተከበራችሁ ቁርአንን ለልጆች እንዲሁም ለጀማሪዎች ቤተሰቦቻችን እንዴት ናችሁ? እኛ አልሐምዱሊላህ ሰላም ነን። ይሄው ኢንሻአላህ በአላህ ፍቃድ ቁርአንን ቀለል ባለ መንገድ ከአሊፍ ጀምሮ የምንማማርበት ቻናል ይሆናል። ይህንን ነገር እንድጀምር ያደረገኝ ምንድነው? ለልጄ በጣም በሚገባት መልኩና በቀላል መንገድ ነበር ሳስተምራት የነበረውና በአጭር ጊዜ ውስጥ ነው ቃይዳን ጨርሳ ወደ ፋቲሃ የገባችው። በጣም በአጭር ጊዜ ውስጥ ነበር ቃይዳን የጨረሰችውና እኔ ደግሞ ምን አሰብኩኝ፣ ለሷ የማስረዳበትን መንገድ እኮ ለሌሎችም ባስረዳ ምናልባት ይረዱታል። ስለዚህ በዛ መልኩ ለምን ቪዲዮ አልሰራም ብዬ አስቤ ነው። ኢንሻአላህ አላህ ኢኽላሱን ይወፍቀን እና ልክ እሷን እኔ አሁን ምንድነው ያሰብኩት፣ እሷን የማስተምርበት መንገድ አለ። ሳስቀራት እሷን እናንተም አብራችሁ ትቀራላችሁ። በዚህ መልኩ ነው ቪዲዮውን የምንቀርጸው ማለት ነው። እና ልክ እሷን በደንብ በማስረዳበት ሰዓት እናንተም ተከታተሉ። ይህንን ደግሞ ለልጆቻችሁም እንዲሁም እናቶች ራሱ ትልቅ ነን ከዚህ በኋላ አይገባንም ማለት የለብንም። ወጣቶችን ቁርአን ያልቀራን ካለን ከአሊፍ መጀመር እንችላለን። ከአሊፍ ጀምረን መቅራት እንችላለን። ከአሊፍ ጀምሬ ነው የምለቀው ኢንሻአላህ። እኔም እሷም አብረን ከአሊፍ ጀምሮ እንለቅላችኋለን። ስለዚህ ከአሊፍ ጀምራችሁ እናንተም በደንብ አድርጋችሁ ተከታተሉ። አላህ ደግሞ ቁርአንን ገር አድርገዋለሁ ብሏል። ስለዚህ ገር ነው ቁርአን ኢንሻአላህ። ከኛ ትንሽ ልፋት ይፈልጋል፣ ትንሽ ጥረት ይፈልግብናል፣ ትንሽ ጊዜ ልንሰጠው ይገባል። ለብዙ ነገር እየሮጥን ለብዙ ነገር መስዋዕት እየከፈልን ብዙ ነገር ላይ ጊዜያችንን እያባከንን ገንዘባችንን ጉልበታችንን ለብዙ ነገር እያወጣን ነው። ለቁርአን ደግሞ ሲሆን ትንሽም ቢሆን ጊዜ ነው የምንሰጠውና ኢንሻአላህ ጊዜያችንን ሰጥተን እንቅራ እህቶቼ እላለሁኝ። ስለዚህ እንዴት ነው መሰላችሁ የምናደርገው? አንድ ቂራአት ቪዲዮ ይኖረናል፣ አንድ ደግሞ የፈተና ቪዲዮ ይኖረናል። አንድ ቂራአት ቪዲዮ ይኖረናል፣ አንድ የፈተና ቪዲዮ ይኖረናል። እንደዛ ያደርግና የምንሰራው ኢንሻአላህ ያው በምታዩበት ሰዓት እናንተም በደንብ ትረዱታላችሁ ብዬ አስባለሁ። ስለዚህ ሁላችንም እንቅራ እላለሁኝ። ሁላችሁም ደግሞ ኢንሻአላህ ላይክ ሰብስክራይብ አድርጉ። የእናንተ አንድ ላይክ አንድ ሰብስክራይብ ብዙ ሰዎች ጋር ቁርአን እንዲቀሩ መቅራት የሚፈልጉ ሰዎች ጋር የመድረስ እድሉን ከፍ ያደርገዋል። ስለዚህ ሁላችንም ላይክ ሰብስክራይብ እያደረግን ቁርአንን ለሁሉም እናደርስ ኢንሻአላህ። አላህ ይቀበላል ለሁላችንም። በዱዓችሁ አትርሱን ኢንሻአላህ። ያው ከአደርሱ ላወል ጀምረን እንለቃለን ኢንሻአላህ። ተከታተሉ። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ሐሳብ አስተያየት ደግሞ ካላችሁ እንቀበላለን። ኮሜንት ላይ ጻፉልኝ፣ አነባዋለሁኝ ያለውን ነገር ሁሉ ኢንሻአላህ። ሐሳባችሁን አስተያየታችሁን እቀበላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።